በማቴዎስ ወንጌል ምዕራፍ 14 ከቁጥር 22 እስከ 33 ያለውን ክፍል አነባዋለሁ። ኢየሱስ በባህር ላይ የተራመደ ሄደ የሚለው ሐሳብ ነው። ከ22 ጀምሮ ያለውን አነባለሁ። ወዲያውኑ ደቀ መዛሙርቱ በጀልባ ተሳፍረው ወደ ማዶ እንዲቀድሙት አዘዛቸው። እርሱ ሕዝቡን ለማሰናበት ወደ ኋላ ቀረት አለ። ሕዝቡን ካሰናበተ በኋላም ለመጸለይ ብቻውን ወደ ተራራ ወጣ። በጨለመም ጊዜ ብቻውን በዚያው ነበር። በዚያ ጊዜ ጀልባዋ ከምድር ብዙ ምዕራፍ ርቃ እየተጓዘች ሳለች ነፋስ ተነስቶ በማዕበል ትንገላታ ጀመር። ከሌሊቱ በአራተኛው ክፍል ኢየሱስ በባህሩ ላይ እየተራመደ እነርሱ ወዳሉበት መጣ። ደቀ መዛሙርቱም በባህሩ ላይ ሲራመድ ባዩት ጊዜ ፈሩ። እነርሱም ምትሃት ነው በማለት በፍርሃት ጮሁ። ኢየሱስም ወዲያውኑ አይዟችሁ እኔ ነኝ አትፍሩ አላቸው። አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም ጌታ ሆይ አንተ ከሆንክ በውሃው ላይ እየተራመድክ ወደ አንተ እንድመጣ አዘዘኝ አለ። አንተ ምን ከሆንክ? ጴጥሮስም ጌታ ሆይ አንተ ከሆንህስ በውሃው ላይ እየተራመዱ ወደ አንተ እንድመጣ አዘዘኝ አለ። እርሱም ና አለው። ኢየሱስም ምን አለው? ና አለው። ጴጥሮስም ከጀልባዋ ወርዶ በውሃው ላይ እየተራመደ ወደ ኢየሱስ አመራ። ነገር ግን የነፋሱን ኃይል ባየ ጊዜ ፈራ። መስጠምም ሲጀምር ጌታ ሆይ አድነኝ ብሎ ጮኸ። ኢየሱስም ወዲያውኑ እጁን ዘርግቶ ያዘውና አንተ እምነት የጎደለ ለምን ተጠራጠርክ አለው። ኢየሱስና ጴጥሮስ ጀልባው ላይ እንደወጡ ነፋሱ ጸጥ አለ። ከዚያም በጀልባው ውስጥ የነበሩ በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ኢየሱስ ክርስቶስ ባለው በማዕበሉ ላይ እየተራመደ ይመጣል። አይዟችሁ እኔ ነኝ አትፍሩ ብሎ ይመጣል። ወደሱ መጠጋት ለሚፈልግ ደግሞ ና እኔ ነኝ ና ብሎ ወደ ራሱ ይጠራል። ኢየሱስ ክርስቶስ ወደ ራሱ ኑ እኔ ነኝ አትፍሩ አይዟችሁ እያለ ይጠራል። በእምነት ወደ ክርስቶስ ኢየሱስ መጠጋት ይሁንልን። በእምነት እሱን መያዝ ይሁንልን። ማወቅ ይሁንልን። አንተ ከሆንክ በውሃው ላይ እየተራመድክ ወደ አንተ እንድመጣ አዘዘኝ አለ። አንተ ከሆንክ ብሎታል። አዎ እኔ ነኝ ና ብሏል ኢየሱስ ክርስቶስ። እኔ ነኝ ና ብሎ ከጠራ ኢየሱስ ራሱ እኔ ነኝ ና ብሎ ከተጠራ የምንሄድበትን መንገድ መጠራጠር የለብንም። የምናልፍበትን መንገድ መጠራጠር የለብንም ማለት ነው። ምክንያቱም ኢየሱስ ክርስቶስ ና ካለ ና ነው። እግዚአብሔር አብርሃምን ሲጠራው ከዛ ከሚኖርበት ቦታ ሲጠራውና ውጣ ብሎ ሲያዘው እግዚአብሔር እንደሆነ አውቋል አይደል? ስለዚህ አልፈራም፣ ሄዷል። ምክንያቱም እግዚአብሔር ውጣ ብሎታል። ኢየሱስ ክርስቶስም ኑ እኔ ነኝ ካለ መፍራት መጠራጠር የለብንም ማለት ነው። ወደ እሱ መቅረብ አለብን። እሱም መያዝ፣ በሱ መተማመን አለብን። ማዕበሉን ወጀቡን ክርስቶስ ኢየሱስ ምን ያደርገዋል? ጸጥ ያደርገዋል። ስለዚህ እግዚአብሔርን እያመሰገንን ሕይወታችንን እርሱ ላይ እምነት ኖሮን በእርሱ ተጣብቀን እሱን ይዘን ማናልፈው ነገር የለም ማለት ነው። እንግዲህ ይህን ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ ሰዎች ወደ እሱ ኑ። አዳኝ ኢየሱስ ክርስቶስ ብቻ ነው። ወደ እሱ ቅረቡ። እርሱን አገኙት፣ እርሱን ፈልጉት፣ እሱም ይገኝላችኋል። ስለዚህ ጥሪና አቀርብላችኋለሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ አዳኝ ነው፣ ፈዋሽ ነው፣ ከሞት ያድናል። ስለዚህ ወደ እርሱ ወደ ክርስቶስ ኢየሱስ ተጠጉ። ኢየሱስ ክርስቶስን ለማወቅ ቃሉን ማንበብ እንዲሆንላችሁ እላለሁ። ሰላም ሁኑ።